ሰላም ናቸው። የቃልና የአዲስ አዲስ ዜማ ቤተሰቦች ደህና ናቸው። በራምባ ሰበረሎ አንሶላ ገፈፈሎ ሰው ሁሉ ክፉ ነገር ሲያወራ አቤት የተላቶሪ ስላላሳፈራችሁኝ እግዚአብሔር አምላክ ደግሞ ቀሪ ዘመናችሁን አብራችሁ እንድታረጁ ይርዳችሁ። አሜን። አራብራችሁ አርጁያ አብራችሁ አርጁያ ብቻ ልታስረጃ። ሰላም ጤና ይስጥልን ውድ የአዲስ ዜማ ቤተሰቦች፣ ከብዙ ቆይታ በኋላ ኦልሞስት ከሁለት ወር በኋላ ዛሬ ተመልሰናል። ዛሬ የተመለስንበት ምክንያት ምንድነው? እኔና ፍቅር እንግዲህ በትዳር ከተጣመርን ስንት ጊዜ ሆነ? ስንት ጊዜ ሆነን እያሳየዋቸው ነው እኮ። ኦኬ 4 አመት ሆነን። እግዚአብሔር ይመስገን በጣም ደስ ብሎናል። ያው ቤተሰቦቻችን ሁሌ በደስታችን ጊዜ በሀዘናችን ጊዜ አብራችሁን ሴሌብሬት ስለምታደርጉ ዛሬ ተከስተናል። ያው እንግዲህ ጥር ይታወቃል፣ የሰርግ ወቅት፣ የተለያዩ ፕሮግራሞች የሚካሄዱበት ወቅት ነው። በዛም ደግሞ የአም ኬተሪንግ ቃልዬ ሹሩ ጉድ እያለች ስታስተናግዳችሁ ነበረ። በጣም አድካሚ ጊዜ ነበረ። ለዛም ያም ተደራርቦ ወደ እናንተ መምጣት አልቻልንም ነበረ። ከዛም በተጨማሪ ደግሞ ያው እንግዲህ ያልሆነውን ተፈጠረ እያለን ድራማ እየሰራን እንግዲህ ለእናንተ አናቀርብም። ታውቃላችሁ ያለውን እውነታ ያለውን ቤተሰባዊ ፍቅር እውነቱን ነው ወደ እናንተ ይዘን የምንመጣውና ያው ድራማውን ስለማንፈልግ እንጂ እዛም እየሰራ መምጣት እንችል ነበረ። ለሁሉም ግን እግዚአብሔር ይመስገን በጣም ያው ናፍቃችሁናል። እስቲ ኮሜንት ላይ እናንተም ያላችሁን ፍቅር ገለጹልን። 2 ወር እስኪ ጻፉልን፣ እናንብበው እናገኛችሁ። ዛሬ 4ኛ ዓመታችን ነው። በመጀመሪያ እንኳን ደስ ያለሽ። እንኳን አብሮ ደስ አለን የኔ ፍቅር። ያው የኢዮብም ሰርግ አይታችኋል። በጣም ልዩ ሰርግ ነበረ። ፕሮግራም ያካሄድ ነው። እንዴት ነበር የኢዮብ ሰርግ? ኬተሪንጉ ኦልሞስት ወደ 700 ሰው አካባቢ ነበር የተገኘ። ውይ በጣም አድካሚ ነበር ሆነን ለመናገር። ከስራው በፊትም ስራውም ከስራው በኋላም ያለው በጣም ትልቅ ስራ ነበረ። 700 ሰው ማለት በጣም ብዙ ነው። ምናልባት ቪዲዮ ላይ አላስታወቀ ይሆናል የሰው ብዛት፣ አዳራሹ ሰፊ ስለነበረ አላስታወቀ ይሆናል እንጂ በጣም ብሶ ነበረ። ግን እግዚአብሔር ይመስገን በተሳካ ሁኔታ በቆንጆ ሁኔታ እኔም እዛ ወደዚህ ወደዛ እያልኩኝ በጣም ደግሞ አምሮባት ነበረ አይደለ ተመልካቾች? በጣም የሚገርማቸው ወደ 700 ሰው ስለሆነ የተጋበዘው ሮውን ይሄ ምግብ ብፌው በሁለት ቦታ ነው ያደረግነው። ምክንያቱም ሰው ቶሎ በልቶ አንስቶ እንዲጨርስ ስለተፈለገ ማለት ነው። እና በ4 ሰልፍ በሌፍት እና በግራና በቀኝ ተደርጎ በሁለት ብፌ ነበር ሲስተናገድ የነበረው። እና ያም ኬተሪንግ እንግዲህ ያንን ፕሮግራም በስኬት ተወጥቶታል። የሚገርማቸው ሐሙስ ዕለት ነበር ፕሮግራሙ። ቅዳሜና እሁድ ደግሞ ሌላ ሁለት ፕሮግራም ነበረባት ቃልዬ። እና ኦልሞስት ከማክሰኞ ጀምሮ እስከሚመጣው ሰኞ ድረስ ኦልሞስት ሳምንት ሙሉ በጣም አድካሚ ጊዜ ነበረ። ግን እግዚአብሔር ይመስገን ደንበኞቻችንን ሳናስቀይም በስኬት አሳልፈነዋል። ዛሬ እንግዲህ 4ኛ ዓመታችንን በምን አይነት መልኩ ነው ልናከብር ያሰብነው? ሁለታችንም ከግቢ ጀምሮ እንግዲህ የልብ ጓደኛ የምንላቸው ጓደኞች አሉን አይደለ? አዎ። እኔም አንተን ከማወቄ በፊት የነበረ አንተም እኔን ከማወቅህ በፊት የነበረኝ አለ አይደለ? ጓደኞች አሉን አሁንም ድረስ ያሉ እና ከነሱ ጋር ያው ስንተዋወቅ እኔ እናንተ ያለውን ሞመንት እንዲነግሩን እንፈልጋለን። ምን ተለወጥን የሚለው ራሱ ቢነግሩን ደስ ይለኛል። እና ከነሱ ጋር ሆነን አብረን የምናከብር ይሆናል። ከነሱ ጋር እናሳልፋለን። ኦልሞስት 8 ዓመት አይገርምም? ከዛ ማለት ነው 10ኛ ዓመታችንን ድል አድርገን እንደግሳለን። የፍቅር ነው ወይስ የእንትናችን የጋብቻ? የፍቅሩ ይፈጥናል፣ የጋብቻ ያደርሰን እግዚአብሔር ያደርሰን እና እንኳን አደረሰክ። ለማንኛውም ጊፍት አላዘጋጀንም ሁለታችንም። ጊፍት ለምንሰራችሁ ያላዘጋጁት አሁን በቅርቡ ድንገት የሆነ ወርቅ የሚሸጥበት አካባቢ ገባንና እኔና ፍቅር ሰርፕራይዝ አረኳት ድንገት ሳታስበው ማለት ነው። እስቲ አያችሁት እንዴት ነበረ ግን ሰርፕራይዙ? ወይኔ በስማ ምንም አላሰብኩም። ማለት ሌላ ነገር ለማድረግ እንሄድ ነው። ከዛ ግን ድንገት ካልገባን አለ ማለት ዝም ብለን እንየው ኑ ግቡ በቃ እንየው አለና ካልገዛውልሽ ሞቼ ይገኛለሁ። ከዛ ይሄን የመሰለ አንቺ ገልብጠሽዋል በእናትሽ ውበት ነው ተሳጭው። ይሄን የመሰለ ነገር ተገዝቶላታል እና አሁን እንደ ድሮ ቀን እየጠበቁ ምናምን አይደል ድንገት ነው እና ቴንኪው በጣም አመሰግናለሁ ብያለሁ ለጊፍቱ። እኔም አንድ ገሰታለሁ። ነይ ሳምሽ ወደ ውጪ
ወደ ውጪ። ስለዚህ እነሱን ጓደኞቻችንን እናገኝና አብረን እራት እንበላለን፣ ጥሩ ጊዜ እናሳልፋለን ብለን እናስባለን። እናንተም ደግሞ አብራችሁን ቆዩ። ጉዞ ጀምረናል። ያው በዚህ አጋጣሚ የአብይ ጾምን በማስመልከት ነዳያንን ጾም ማስያዝ ማብላት ለምትፈልጉ ያም ኬተሪንግ አለን። አደራችሁን አደራ ተቀብለን ስለታችሁንም ቢሆን አደራችሁን እኛ ተቀብለን እናደርስላችኋለን። እዚህ ስልክ ላይ በምታዩት ስክሪኑ ላይ በምታዩት ስልክ ቁጥር በዋትስአፕ በቴሌግራም ደውላችሁ ነዳያንን ጾም ማስያዝ ትችላላችሁ። በጣም ነው የምንወዳችሁ። እኛም ብቻችሁ ታደርጋችሁ። በጣም አርፍደናል። ሰዓቱ እየሄደብን ነው። እንግዲህ ቶሎ እንደርሳለን ብለን ተስፋ እናደርጋለን። this is my love my sweet love my sweet love I love you so much። እሺ ማራዳው የረሳ ነው። በዚህ አጋጣሚ I love you so much። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ቆንጆ፣ የኔ ልዕልት፣ የኔ እንቦቅቅላ ምን ላድርግሽ? የኔ ማር ትሬዛ ሚስት አድርገኝ። ሌላ ምንም አልፈልግም። ሚስቴ ማነሽ? Thank you። የልጆቼ እናት ወይዬ ክበሪልኝ። አሜን። በዚህ 4 አመት ውስጥ በነገራችን ላይ ያው የሁለት ልጆች እናትና አባት ሆነናል። ተመስገን ተመስገን። ከዛ ውጭ ምን ይባላል? ክብር ምስጋና ለመድኃኔዓለም ይሁን። አሜን አሜን። ቆንጆ ሃፒ አኒቨርሰሪ። ማን ነው ሃፒ አኒቨርሰሪ? ያስ አራዳ ታስቀጣቅባ። ዌልካም የኔ ሸጋ፣ ዌልካም ብራዘር። ዌል ስቴ ፋሚሊያንስ እንደ ደህና ናችሁልኝ? ዛሬ ምን ቀን ነው? የተጣበሳችሁ ማን የተጋባችሁበት 4ኛ አመት የተጣበሳችሁበትን እኔ የማከብራችሁ ከተጣበሱ 7-8 አመት ከተጋቡ 4 አመት ከተጣበስን ስንት አመት? 7 አመት። አይ በክረሳለ ማለት 8 ግቢ ከገባን ስንት አመት ነው? ከግቢ ከወጣ 7 ነው። ከግቢ ከወጣ ነው 7 2011 የገባ ነው። እነሳቱ እኮ ነው የማውቃችሁ 10 ነው የገባ ነው። ኦኬ 2000 ስንት ሆነ? እኔ ትምህርቴ ላይ ነበር ማተኩሮ የዛኔ 8 አመት የኢትዮጵያ በእኛ ስንት ማለት ነው ሲመነዘር? ትምህርቴ ነው ማተኩሮ አለም የትኛው ትምህርት? ኤኒዌይ በጣም እንኳን ለዚህ ክብር አበቃችሁ። ከ4 አመት በኋላ በስታችሁ ተታቅፋችሁ የድሮ ህልማችሁ ሆኖ የምትደርሱበት እድሜ ላይ እንኳን እግዚአብሔር አደረሳችሁ። አም ሶ ሃፒ እንደዚህ ሆናችሁ በማየቴ። ሰው ሁሉ ክፉ ነገር ሲያወራ አቤት ተላላችሁ አቤት ተላላችሁ ስላላሳፈራችሁኝ አንድ ሰው ያመነን ይሄ ብቻ ነው አምኖ የተገኘው። እዛ ከተማሪ ህብረት እስከ ጥበቃ እስከ ተማሪ ዶርሚተሪ ስታሙን የነበራችሁ ደስ አይበላችሁ። 4 ሆነዋል። እኔ ያለው ጎረቤት 5 ነን። አይ ግን ያንተ ትንሽ ጠቆር ስለምትል እኮ ያው ለማካተት አንተ ደግሞ ምንም ቢሆን በ8 አመት ጉዞ ውስጥ አብሬ ነበርኩኝ። አዎ በጣም በነገራችን ላይ ከዚህ ቤት ምናልባት የሰማችሁ እንደሆነ ስላላችሁ ግን እኔና ፍቅር ከመገናኘታችን በፊት ቢኒ ቃልን አይቷት አሽቶልኛል። ለዚህ ደግሞ መጀመሪያ ልተንት ነው ከለታት በአንድ ቀን ነበረ። የጥምቀት ዕለት ነው እኔ አስታውሳለሁ። የጥምቀት ቀን ላይ እኛ በቢጉቤ ውስጥ በአንድ ማህበር አርሲማ ላይ የጥምቀት አገልግሎት ተወጥቶ ሲመጣ አየሁ አንዲት ውብ እግዚአብሔር እየዘመረች አምላኳን እያመሰገነች እልል ያለች ፍንድቅ ብላ ነጭ ነው የለበሰችው። ከዋክብት ብርሃን ነው የምትመስለው። ቅላቷ አለ፣ ውበቷ አለ። ከዛ ያኔ ስታያት በቃ ድንግጥ አልክ። ቀይ ስለሆነች ላንተ አልተመኛትም። ቀጥታ ለማን ነው የተመኛት? ለወንድም ጋሽ ቁም ነገር ሀቅ ነው እና ልክ ከዛ እንደመጣሁኝ ማለት ነው ልክ እንዳየዋት ነው ከሀስከፋየዋት። የሰው ልጅ ገጽን ያደንቃል፣ እግዚአብሔር ልብን ይመረምራል። እኔ ገጽን አደነኩኝ። ወንድም ጋሼ ደግሞ ልቧን እንዲያሳልፍ ሰጠው። ምን አደረኩኝ? አዲስ እምገርም ልጅ አይችላል አልኩት። ወደ ኋላ 8 አመት ስንመለስ ማለት ነው ባይዘው የጥር ቀኑ ራሱ መተወሳለ የጥምቀት እና መተወስ ያለበት ጊዜ ነው። ወንድም ጋሼ ለእርሱ የሚሆን ድንቅ ፍጥረት አገኘሁለት አልኩት። ትክክል በስትክክል በስትክክል ልጠቁም ስል የዛን ቀን ነው ቀድማ አንተ የሚያያት ራዲዮ ሰው ታውቂያለሁ ምናምን ነገር ብለኸኝ እንደዛ ነው ቃል የሆነች ልጅ አግኝቻለሁ ምናምን ነገር yes አግኝቻለሁ ምናምን ነገር አለኝና ስመጣ ሰዓት ራሱ በነገራችን ላይ ተመልካቾች የውሃ አጣጫችሁን የእናንተ የሆነችዋን ሴት ወይ ወንድ ማግኘት ከፈለጋችሁ ቢኒ ላይ ይላችኋል። ቢኒ እዚህ ነገር ላይ በጣም ጎበዝ ነው አይኑ ማለት ነውና የምትፈልጉትን ሰው
ፎቶ እየላካችሁለት ቴሌግራም አካውንት በዛ እየላካችሁለት ይሆናል አይሆንም ይሄ ነው የኔ ነው አይስ አይደለም ምናምን አሁን ሪሌሽንሺፕ ላይ ያላችሁም ሰዎች ካላችሁ አስገምግሙ ቢኒስ ምን ያለም ተስከፍለው አይ ትንሽ ነው ኖርም ዋጋው ስለወረደ ነው እንጂ ዶላር ነው በዶላር ስለኛ ሀገር ነው ትዳርን የሚያክል ነገር በብር ትቀልዳለህ አሁን ለፍቅርዬ ምን ላድርግላት ዛሬ አራተኛ ዓመታችን ምክንያት በማድረግ ምን ባረግላት ትደስታለች ይላል ከራሴ ጋር እየተጣላው ነው ቢኒ ምንድነው የምትወደው ለኔ ነው ለቃል ነው ለኔ ነው አንተ ምን ለታብስኩ በዘመን እኮ ነው ይለው ቢቀር እንኳን ማለት ነው ያው ተመልካቾች ቅድም እንደነገርናችሁ ዛሬ የምናከብረው አራተኛ ዓመታችን በቃ በግቢም ህይወትም አብረውን የነበሩ የኔና የቃልዬ ምርጥ ምንላችሁ የልብ ጓደኞቻችን ናቸው ወንዱ ተገኝቷል ድሮ እንደዚህ አልነበረም እኔ እንደዚህ እንደሚመለጥ ባቅ ነበር ጓደኛ ነው ነበር እኔ በዚህ ፊት ጓደኛ የሆነ ይቀጥላል ብዬ ጭራሽ አላሰብም ነበር ግን ያው ከላይ የመጣ ነው ነው ብዙ ጊዜ ስለው እኔ እኮ ገልጦ ሊያነበኝ ስለፈለገ ነው ይለኛል ያው ገልጦ አንብቦታል ምንም ማረጋገጥ ነው ነው ገልጦ የሚያየው ብዙ ሚስጥር የተገኘብኝ ሰው ነኝ ለሰው ለብቀልብ አንደኛዋ ደግሞ የቃልዬ የግቢም ጥሩ ጓደኛዋ አሁንም ደግሞ ጥሩ የልብ ጓደኛዋ አለች እሷን ደግሞ እናገኛለን ያው እንግዲህ ከነሱ ጋር ሆነን እራት እንበላለን ወደ ኋላ ተመልሰን የምናነሳቸው ታሪኮች ይኖሩናል የተወሰኑ ወደ ኋላ ተመልሰን ደግሞ ባክ አድርገን የምናወራቸው ነገሮች ይኖራሉ ከሁሉም በላይ ግን በነገራችን ላይ በጣም ነው የምወዳት ባለቤቴን እኔ በጣም ነው የምወዳት ለምን አትጋቡ ማለት ድጋሚ አይ እኔ እኮ ፍጥረቷ እኮ የሚመቸኝ ፍጥረቷ ድንቅ ነው እንዴት ነው ማስበውን ማቀዘውን መድኃኒት የሚሰጥ ስለሰጠኝ ቴንኪው ማለት ፈልጋለሁ እና ተመልካቾች እስቲ እንግዲህ አብረን እንቆይ እንዝናናለን ቢኒ እኔና ፍቅር ዛሬ ስንወጣ እንግዲህ ያው አራተኛ ዓመት የጋብቻ ባለችን ምክንያት በማድረግ ምንም አይነት ገንዘብ ይዘን አልወጣንም ስልክ ራሱ መቅረጫ ብቻ ነው ይዘን የወጣነው ያው እንግዲህ የአካውንታችን ባንከራችን አንተና ያው የቃልዬ ልብ ጓደኛ ትሆናላችሁ ማለት ነው ተቀበላላችሁ ዛሬ ጥሩ ቀን ነው ደግሞ ለዘማ ጥሩ ቀን እስከ ስንት የሞት ፈሰበ አረ እናንተ ብሉ እናንተ ተጡልኝ እንጂ 8 አመት ቆይታችሁ ያጠራቀምኩትን ስባፈስ ድርቆሽስ በተበሉ አትበል አይ እኔ ጥሩ ምግብ ትበላላችሁ ብዬ ነበር ወደ እኔ ካመጣችሁት ወደ ፍርፍር ይቀየር ባይዘው ጥሩ ፎቶዎች አሉኝ ከዛ በፊት ልደታችን ስታከብሩ የነበረበት ባይብ ቢያንስ ከዛ እንዳያንስ አድርጌ አደርግላችኋለሁ በቃ አንተ ጋር ፋይሎችን እንደውም እዛ ስንቀበል ሽሮ ላይ እንቁላልና ምን የነበሩት ሽሮ ላይ ተጋቢኖ ይወድ ነበር አይደል አናቷ ላይ እንቁላል አድርገሽ ሃፒ በርዝዴይ ብለን መጣንለት ፎቶ ሰጥሻለሁ እንትን ምንድነው ፓርክ ውስጥ ይሄ ወር ላይ ከፍ ብሎ ያለው እሱ ሰርፕራይዝ ያደረግንበት ጅዋጅዊ ምናምን ያለበት እዛ ላይ ተጋቢኖ ላይ እንቁላል ቁጭ ተብሎ የተሰጠ እንትን አለ አራኔ ፎቶ ልክላችኋለሁ በቃ በኋላ ፈልገው ያሳያቸዋል እሺ ተመልካቾች እንዴት እንዳታሱ ከሱ ያንስም ስላቸው በቃ አሁን የተነገረውን ነገር እንዳንደረሳ በደንብ ያው ማስረጃ ይዘናል ከዛ መጨረሻ ላይ የምናየው ወይ ያለቅሳል ወይ እኛ እናለቅሳለን ወይ ቀያጥዋል ወይ ቀኛ ነጥባለን ተስማምተናል ባይዘው ጥሩ ቁልፍ ይዘናል እሱንም ቢሆን ጭማዳሽ ይዘን እንወጣለን እናንተ ብቻ ብሉልኝ እንግዲህ ተመልካቾች ድንገተኛ ያልታሰቡ እንግዶች መጥተዋል ድንገተኛ መኪና ከኋላ የነፋብኝ ነው እንጂ አሰማችሁ ነበር ቆይ እስቲ ልጠብቀው በራምባ ሰበረለው አንሶላ ገፈፈለው ኦዮ ልጆ በራምባ ሰበረለው አንሶላ ገፈፈለው ኦዮ ልጆ ሙሽሪት አፈረች እኮ አረ ማርያም የገረመኝ ግጥም ማለት ነው ሰባበራት ልጆን ሰባበራት ምናምን የሚላለው ግጥሙ ላይ አፈረ ይሄው በስንት መከራ ደርሰናል መንገዱ በጣም ዝግ ስለነበረ በጣም ክራውድ ስለነበረ አምሽተን ነው የደረስነው እሺ ተመልካቾች ያው እንግዲህ ስንጓዝ ትንሽ መንገዱ ክራውድ ስለነበረ ጨልሟል ያለነው የት ነው ቢኒዬ መሀል ከተሜ ነው ያለነው አምቦሉ እንዳለ በርቷል ሰው እግሩ ይጓዛል መኪናው እንዳለ ብዙ ነው ብታዩት
አምቦሉን ይወት እንደተወገቦገ ነው። በነገራችን ላይ ቢኒ የፍኖተ ሰላም ልጅ ነው። ፍኖተ ሰላም ያላችሁ ሰዎች ያው ቢኒ ያለው በላችሁ አለን እናንተን ወክለን ሸገር ላይ አለን። ፍኖተ ሰላም እናገናኛቸዋለን። እስቲ ስትመጣ እናገናኛቸዋለን። አዲስ ዜማ ቤተሰቦች ደህና ናቸው? ምን ብለን እንደመጣን አላወቅሽም። ዩቲዩብ ላይ ተመልከቱ። በቃ ዩቲዩብ ላይ ተመልከቱ አይደል? ያ ዛሬ ምን አለ 4ኛ የጋብቻ በዓላችን ከልብ ወዳጆቻችን ጋር ነው ማለት ነው። ከዛ እንኳን አደረሳችሁ ተጠቅለል ስላለ ቢኒ አንዴ ፎቶ ተነሱ። ውሃውን እየነካችሁ ሄይ ጂጂ ነሽ። እስቲ ውሃውን እየነካችሁ ዞኑን ሰላም እያልኩ አዲስ ዞኑን ሰላም እያልኩ በቃ ስንረጋጋ ስንሞቅ ፍቅራችን የተወሰነ ነው ይወርዳል። በቃ አሁን እናከብራለን። ምንድን ነው የምትፈልጉት? ምን እንጋብዛችሁ? የሚበላ ነገር ኮዲያጅ የሚያደርግ ነገር ከዛ ከሚጠጣው ደግሞ በርገሩ ጋር ነው ዶሮ እዚህ ጋር ነው። በእግራችን መኪና እንጠቀም አናንንም እኔ ግን ራቅ ብታረገው እንዴት ነው ራቅ? እንደዚህ ጭንቄት እንደዚህ በቃ በራው ቀይ ነኝ ግን ጋይስ ማንም እንደከራከረኝ በደንብ እያያችሁ እድሜ ለፀሐይ መንግስታችን ተብሏል። የቱ ጋር እንደቆምተከሽ መድኃኒዓለም ጋር ብሉ ወደ እኔ እስክትመጡ ቢኒዬ እንዴት ነው ግብዣው? ተመችቷል? እንደ እንትና እንዳይሽ ሆስፒታል ምንም ቃል ጂያችንስ እንዴት ነው? ፍቅርዬ ተመቸሽ? ፓርቷን ምግብ መጣ። ፓርቱ ገና ይቀጥላል። ፓርቱን በኋላ ምግብ ቀሉ እንግዲህ አላየሁትም ማለት ነው። እሺ እናመሰግናለን በጣም ያው ልዩ ጊዜ ነው እያሳለፍን ያለ ነው። በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። ፍቅር ለምን እግርሽን ለምን እናት በጣም ደስ ብሎኛል ቢኒዬ። በዚህ አጋጣሚ ማለት ነው አንዳንድ መናገር የምፈልጋቸው ነገሮች አሉ። እስቲ እንኳን አደረሳችሁና መልካም ምኞትሽን ግለጭልን። ማለት አፈረች መልካም ምኞታቸውን ይግለጹልን። ቢኒ ጀምር አንተ። የእውነት እግዚአብሔር መልካም ነው። ለመናገር ይከብደኛል። አሁን ብናገር ይሻለኛል። ኦይ ወዴት ስለሆነ ከምን ጀምጨርስ አላውቅም። ጀምሪ ዝም ብለሽ ቀላል አጀማመር እንዲህ ነው ሁሌ። እኔ ባጎደልኩት መድኃኒዓለም ይሙላ። ኧረ በስመ አብ ሳጀምሩ ጨረሳችሁ። እንኳን ለ4ኛ ዓመት የጋብቻ በዓላችሁ በሰላም አደረሳችሁ። ከዛ በኋላ ደግሞ ምን ተሰማሽ? በዚህ ድምጽ ነው የሚሰማኝ ቤት እግዚአብሔር አምላክ መጨረሻችሁን እግዚአብሔር ይቢ የመጨረሻው ቃል የጋብቻ ስነ ስርዓት ላይ የምገኘው የመጨረሻ ቀን ነበር። አስበዋል ገና አገባለሁ ብለህ እንኳን ለ4ኛ ዓመት የጋብቻ በዓላችሁ በሰላም አደረሳችሁ። የጋብቻ አራት ነው እንዴ? አዎ የፍቅር ደግሞ 8 ነው 7 ማለት ነው። አታውቅም ብለህ ነው? አይ ምን ተከለከለም ማላውቀው እኮ ስለምናቅ መሰለና ማለት እና ለ4ኛ ዓመት የጋብቻ በዓላችሁ እንኳን በሰላም አደረሳችሁ። እግዚአብሔር አምላክ ደግሞ ቀሪ ዘመናችሁን አብራችሁ እንድታረጁ ይርዳችሁ። አሜን። አብራችሁ አርጁ እያልኩ አብራችሁ አርጁ እያልኩ ብቻ ልታስረጃ። አሁን ደግሞ ተወዷል።
ደዴም አይዝም እንጂ ተነካክቶ ቢኒ አንተን እኔን ከማወቅ በፊት የነበረ ጓደኛክ ነው። እሷ ደግሞ እኔ አንተን ከማወቅ በፊት የነበረች ጓደኛዬ ናትና እንዲህ ሲባል አዲስ ደግሞ ይናደዳል። ቀድሜ ስለማውቃት ይደብረዋል። ቅጥል ነው በግድ በውስጥ አዋቂነት እኛ እንደገባን ማለት ነው አዲስ ልቤ ደነገጠ አለኝ። እሺ ምን ነው ስለው እንደገባህ አይደለም ዩኒቨርሲቲ እንደገባችሁ እኮ አይደለም። እንደውም እዛ ሰርቬይ ምናምን ጋር ነው ኦልሞስት 5 ወር ከዛ በፊት እኮ ነው የምልሽ። ከዛ በፊት ግቢ ስንገባ ልቤ ደነገጠ አለኝ። ምን ነው ስለው የህይወት ያጣች እዚህ አካባቢ አለች። ስለዚህ ካንቺ በፊት እንደሚያውቅ እዚሁ ነው ያለች ማርቆስ ላይ። ከዛ በፊት አንድ ዓመት በፊት ነው የምንተዋወቀው እኛ። እኛ እኮ 2009 ነው የምንተዋወቀው። እናንተ ሳትተዋወቁ ነው እኮ እኛ የምንተዋወቀው። ሁለታችሁ ማለት ያልገባችሁ ነገር እሱ ዝም ብላችሁ እንደምብላችሁ አስታውሱና ቀኑን ደግሞ አስታውሰን እሱንም እንዘክረን። የምን እኛ የተዋወቅንበት የጓደኝነታችሁ 9 ዓመት ሆኖ ነው 9 ዓመት አይደል? ብቻ ህዳር ላይ ነው። ያ 2009 ህዳር ላይ ነበር እኮ እናቴ እንደገባን እኮ ክላስ ነበር። አይ እንደው በደንብ ስንግባባ ብዬ ነው እንጂ ጥቅምት ላይ ነው የተዋወቀው። ጥቅምት 14 ነው 24 ነው። እኛ ቀድማችኋል። እኛ መስከረም 3 ነው። ኦ የኛ እኮ 2009 ነው፣ እናንተ 2010 ብቻ እግዚአብሔር አምላክ አብራችሁ እንድታለጁ ይርዳችሁ። የልጆቻችሁን ወግ ማድረግ አብራችሁ እንድታዩ ያርጋችሁ። አቦኔ ጠፋብኝ። በቃ ወዳችኋለሁ። ትመቹኛላችሁ። ይመቻችሁ። የሚወድ ሰው እኮ ቃላት ይሁን ጠፋብኝ እኮ እችል ነበር። እውነት እችል ነበር። አሁን በቴክስት ማም ጻዳ አድርጌ ምጽፍ በቃ ጽፏል። ከታች ታስገባል። የምር ጠፋብኝ። በቃ እንደዛ ነው። ቻው። እናመሰግናለን ቢኒ። ኦኬ እኔ ምን እንደማደርገው መሰላችሁ? በሰፊው በኔቲዩብ እናገራለሁ። በቃ ቃላት ያንሰኛል። የ2 ሰዓት ቪዲዮ ነው የምለቀው በኔቲዩብ ማለት ነው። ገብታችኋል? ሙሉ ታሪኩን የተሰማኝን ደስታ ስለናንተ ትዳር ሳስብ ለወደፊቱ የምመኝላችሁ መልካም ነገሮች በሙሉ ለብቻው በተከታታይ እንደ ስቶሪ ታይም አድርጌ 17 ስቶሪ ታይም በጣም ይከታዩ ውጪ ላይ እየቀረጽ ስለሆነ ሰው ሲያይ ትንሽ እየደበረን ስለሆነ ነው ካሜራውን ወደዚህ ወደዛ እናረጋው። የኔ ጸጉሬ እንዲከላይ ከተቆረጠባችሁ ምናምን ካሜራው ለዛ ነው። እሺ ደረሽ እንዴ? አይደለም መጀመሪያማ እንበላለን። ቢኒ አትበላ? እንበላለን። ግማሽ እንደሆነ አንሰን እንብላ። ግማሽ አትዘገይ። ኦሊ ደስቶ ፊንገር ካውተር እኔ እኮ የሚለው እኮ ካውተር ማንም ካው ሁለታችሁ ናችሁ የቀራችሁት። እኔ እንደዚህ ብቻለሁ። ምን መሰላችሁ መጨረሻ የወጣው ሰውዬ በሁላችንም ይታዘዛል። ፍቅር ለራስ እንዳይደርስ አንተ ፊንገር ለመቀየር አይቻልም። ገባኝ። ላመጣው ነው ካልኩሌሽን ሂሳቡ ሊሰራ ስንት ሜትር ስንት ጥላለሁ? ዝም ብለህ እንደዚህ ያርግሽ። 3 ደስቶ ነው ደስቶ ኦሊ እንዴ ፊንገር ምን መታዘዝ ፈልገህ ነው? እሱም ብቻ ነገር ማዘዝ የፈለጉት ይኸውልህ ዝም ብለህ ታርቅ ሄራ ይኸው ወንጀሙ ትላለህ። አፍንጫህን ተጠቀም። ምን እንዘዘው? እሺ ልናዘለው። ምንድን ነው የምናዝግ? እሺ ምን ላድርግላችሁ? ይኸውልህ እዛ ጋር እግር ኳስ እያዩ አይደለ? ቲቪ ላይ እዛ ቲቪ ይኸውልህ ቲቪ ኳስ እየታየ ነው። ሄደን ፊት ለፊት ቲቪ ጋር ቆመህ አጨብጭበና በደማቁ እዚህ እስኪሰማን ድረስ ማለት ነው። ይሄ ኖርማል አጨብጭበህ ዋው 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 ብለህ ማለት ነው። አጨብጭበና ማን ይቀርጸኛል? እኔ እቀርጽሃለሁ። ዋው ዋው እዛ ጋር ሄደህ
ማስታወቂያ ነው ሃይላይቱ ጋር ሄደህ ጎል ሲገባ ተመቀቃች ለፈጽሞ ስትቆም ማለት ነው ስግጥ ብለህ ነው እሺ ትጠብቃለህ ከዚህ ዘርስ ግን ታያል ብዙ ማረጋ ያለው እሺ ታረጋለህ የኔ ነው እኮ ይሄ እነሱ ያዙሃል ይሄ እኔ ነው አይ በጋራ ተስማማችሁበት ይሻላል አጥርብህ አንድ ብቻ ይሆናል እሺ እኔ ከዚህ ዙም አረጋለሁ ሄደ ቢኒ ሂድ አብረው ዙም ያደርጋል ኧረ እንዳይሄድ ቢኒ ሄደ ተከታተል እዚህ ድረስ መስተማት አለ ፍላሽ ማጥፋት ሄደ እንዴ ወጣ ቆይ የነገሩ ነው ዘጋ አስተናጋጁ ታዘዙ ይላቸው ወይኔ ቢኒ ገባ ተዛዜ ፈጽኛለሁ ይሄ ጠቋሚ ጠባብ ስለሆነ ጠቋሚ ነው ጠባብ ፓርት ነው ሙስና ከፍተህ ታውቃለህ? አዎ እንዴ በጣም ብዙ ጊዜ እንደዚህ ባደረገው የሚሻለው ወደኛ እኮ መምጣት የለበትም። እሺ ማን ነው እነሱ እንጠይቃቸው ለቃሊ እኔን እንደምጠይቀው ለምን እንደ ነሽ ደህና ነሽ ማለት አንቺ ጊዜ ነው እንዴ ጥያቄ እኮ ነው ትሩዝ አዎ በላን ጠጣን አሁን ደግሞ ቤት እየቀየርን ነው አዎ ቤት ቀይረን ወደ ቤታችን ልንሄድ ነገር በሶስት ይዘራ እችኛው ነው ከለሩ አንዴ ነው ተመጥቶ ነገር አፈልገኝ አሴ ቲክቶከር እስቲ ቆይታችን ሬት አድርጊ ካሰር እና ቦነሱ እናመሰግናለን ስለነበረን ሰብስክራይብ አድርጉ 500 እንግባ 500 እሺ እኔ ቆንጆ አንዳንድ ነገሮችን ብንወያይ ብናወራ ብዬ አስቤ ነበረ እና እስቲ በፍቅር ግንኙነታችን ውስጥ በጣም ተጣልተን የተኳረፍንበትን ቀን ታስታውሻለሽ ወይ? አዎ የሚያጣላስ ነገር ነበር ወይ? ያው በትዳር ውስጥ እግዚአብሔር ይመስገን ከፍተኛ ያጣላን ነገር እስካሁን ድረስ የለም። አዎ ምንድነው የሚያጣላን? እኔ በጣም ስበላ እሷ ምግብ ቀንስ እያለች ቀልሽ ብላልኝ ነው እንደውም ምልክ ከስተብኛል በነገራችን ላይ። አዎ ተመልካች በጣም ከስቻለሁ። ምን እንደሆነ አላውቅም፣ ግን ለኢዮብ ሰርግ ቤተሰብ ዘመድ ምናምን አይቶኝ አሁን ያለበት አቋም ጥሩ ነው፣ በቃ ምንም እንዳትወፍር ነው እያሉ ሰጀስት እያደረጉኝ ነበረ። ያው እኔም ምክራቸውን ተቀብያለሁ። መልካም፣ እንደዛ ከሆነ እንኳን ደስ ይላል። ግን ያው ከትዳር በፊት ባለው ግንኙነታችን 4 አመት ቆይተን ስለነበረ ከመጋባታችን በፊት የእሱ 4 አመት በደንብ አድርጎ ጠቅሞናል። በደንብ ተፋሽተናል፣ በደንብ ተደባድበናል። አዎ ተኮራርፈን ግን ረጅም ጊዜ ቆየ ነው። ሜቢ 2 ቀን ነው 3 ቀን 2 ቀን መሰለኝ 2 ቀን ይመስለኛል። ረጅም ሰዓት ማለት ለረጅም ጊዜ ተኳርፈን አንነጋገርም፣ ግን ያው እንገናኛለን፣ ግን አናወራም። በቃ ዝም ዝም ነው የምንባባለውና ያ ነው ረጅም ጊዜ ማስታወሰው። ለትዳር ትልቁ ነገር እንትን ነው ማለፍ
ለሰው መተላለፍ። አሁን ለምሳሌ አንዳንዴ የማይቀየሩ ባህሪዎች አሉ ተፈጥሮ አንድ ሰው ይዟቸው የሚመጣው ትዳር ውስጥ ይዟቸው የሚመጣው አብሮ ባህሪዎች አሉ። እነዛን ባህሪዎች አምነሽ ካልተቀበልሽና ማስተካከል የማይችለው ነገር ከሆነ ሁሌ የሚያናድድሽ ከሆነ በቃ ትዳሩ አይዘልቅም። በቃ ማቶጁ ባህሪም ቢሆን ልጁ ከበለጠብሽ ምን ማድረግ ትችላለሽ? ቀስ በቀስ ለማስተካከል መሞከር፣ በአንድ ጊዜ በመጣላት በምናምን ሳይሆን ያው ቀስ በቀስ ያም ሰው እኮ ይሞክራል እኮ ይጥራል፣ አንተም ደግሞ ታግዘዋለህ። ስለዚህ ያንን ነገር እየተደጋገፍክ ለመቀየር መሞከር እንጂ በመኮራረፍና በመጣላት ነገሮች አይቀየሩም። እንቀይረውን ብትል አትችልም ደግሞ እና ብቻ አሁን ትዳር እንግዲህ 4 አመት ብዙዎች አሁን ለምሳሌ ወደ ትዳር ሲገቡ የመጀመሪያዎቹ 2-3 አመት 2 አመት በትንሹ በጣም ያው ክርክሮች፣ መኮራረፎች፣ አለመግባባቶች ይኖራሉ እና እነሱ ነገሮች ይጠበቃሉ። ምናልባት ወደ ትዳር የምትገቡ ሰዎች ይሄን ነገር ጠብቃችሁ፣ ምክንያቱም በደንብ በሀሳብ እስክትግባቡ ድረስ ወንድ ልጅ ምንድነው ምግብ ከቀረበለት ነገር ከቀረበለት እና ከተንከባከበች ችግር የለበትም። ስራውና ቤቱን የቤት ኪራይ ምናምን ነው የሚያሳስበው። ሴት ግን ያው ምንድነው እንክብካቤ ትፈልጋለች፣ ቀላ ትኩረት ትፈልጋለች። ወንድ ልጅ ደግሞ ስራውን ሲል ትኩረት ይነፍካታል። ያኔ በቃ በምን ይሄን ሰውዬ ትኩረት ወደ እኔ እንዲሳብ ላድርገው ብላ አቅዳና አስባ ነገር ነው ታስበው። ብዬ አላሰብኩም ነበር። አንተ ተፈሰስከ። አስባና አቅዳ ተንኮል ነው የምታስበው። አይ አታስቡም። እሺ አልስማማም እኔ በነገራችን ላይ እና ግን እናልፈዋለን። እና መኮራረፍ ይኖራል። ከዛ በኋላ ነው በደንብ ጥሉም እየቀነሰ የሚመጣው። ከዛ ሀሳብህ ራሱ አንድ ይሆናል። ሳታወራ ራሱ ትግባባለህ። ምን ለማድረግ እንዳሰብክ ምን ለመወሰን እንዳሰባችሁ ሳታወሩ በቃ መግባባት ትጀምራላችሁ እና ያ ነገሩ ደስ ይላል። ከዛ በላይ ደግሞ አብሶ ወንድ ልጅ በጣም የሚፈተንበት ያው በዝሙት ነው፣ ከሌላ ሴት ጋር ምናምን እንደዚህ አይነት ነገሮችን። እነዛን ነገሮች ደግሞ በጣም መከላከል በጣም ትማት አለበት። ሴት ልጅ አምና አንዴ ለወንድ ልጅ ልቧን ከሰጠች ምንም ብታቀርቡላት አይታያትም። ወንዶች ግን ችግር አለብን። ይሄን ነገር እንዴት ነው መሸሽ የምንችለው? በጣም 2 ነገሮች አሉ ብዬ አስባለሁ። አንደኛ ከመጥፎ ጓደኛ መሸሽ ነው። እንደዚህ አይነት የሚያሳስቡ ወንድ ጓደኞች ካሉ ከእንደዚህ አይነት ነገሮች መሸሽ እና ሁለተኛው ደግሞ በተቻለ መጠን ስራችን ላይ ፎከስ ማድረግ አላ ቢዝነስ እንዴት ላሳድግ፣ ቤተሰቦቼ እንዴት ላስደስት የሚለውን ሀሳባችንን ከዛ ነገር አርቆ ወደዚህ ነገር ላይ ማድረግ። ሶስተኛ ደግሞ የተሰጣችሁን እንቁ የሆነች ሚስት ማሰብ። አይ ማሪ አሁን አንቺ እኮ እንቁ እኮ አይደለሽ፣ ከእንቁ በላይ ነሽ። ዳይመንድ ነው እንቁ ነው የሚበልጠው። እና ብቻ እንደዚህ አይነት ፈተናዎችም አብዛኛው ትዳር የሚፈታውም ይሄ የሚጋጨው ይሄኛውም አንዱ ምክንያት ስለሆነ በእንደዛ ያው ዛሬ ምክር አበዛንባችሁ። ያው 4ኛ ምክንያታችን የተወሰነ ልምድ እናካፍላችሁ ብለን ነው። ካለችን ልምድ አንፃር ነው። ከዛ ውጭ ደግሞ ከመጋባት በፊት በተቻላችሁ መጠን ያው ኮርስ ብትወስዱ መልካም ነው። የቤተ ክርስቲያን የሚሰጥ ኮርስ አለ ከጋብቻ በፊት። ያንንም ኮርስ ደግሞ ወስዳችሁ ብትጋቡ ደግሞ ከዛ ደግሞ ያው እግዚአብሔር በፈቀደው መልኩ ደግሞ ስትጋቡ ቤትም ይባረካል፣ ሰላም ይገባል እና እንደዛ ብለ ደግሞ መክራለሁ።